አውርጁ ሉሲ አላውርዶ ምን አገባ አንተ መጀመሪያ አንተ ለዚህ አጀንዳው አልገባም ራሱ ያኔ አንዴ ለዚች ልጅ የምታዝንላት ከሆነ ማለት ነው 1 አመቱ ሙሉ ሀቢባ ቤት ስታገለግል ነበር ገባክ ለሀቢባ የምታሽቃብጠው እቺ ልጅ የት ሄደች ብለህ ጠይቃችኋል እንዴ ምንድነው ፎሎ የሰበሰበችው ቤቷን ከፈተች እንጂ እኮ መሲ ነበረች ስራውን ስትሰራ የነበረችው 10 ሰው ጋር ስደውል ልጇን ፎሎ ትደረጋለች አሁን በራሷ ምንድነው ቤቷን ስለከፈተች እንጂ እኮ መሲም እኮ እሷ እንደ ሀቢባ የምትሰራውን ስራ ነው እየሰራች ያለችው ለምንድነው ስለ መሲ ማትናገረው በዛ ላይ ደግሞ የሷን ገበና እንደምትሰማው ቆይ መጣው ሉሲ የሷን ታሪክ እየሰማች 24 ሰዓት ስለ ሌባ ስለ እርቅና ስለ ምናምን ላይቧን ከፍታ እንደምታወራው ስትበላ ስትጠጣ ሽንት ቤት ስትገባ ብቻ ነው ማናያት አይደል እንዴ የሷን ላይፏን እንደምታሳየኝ ለምንድን ነው ይሄንን ነገር ውስጥ የተጣሉበትን ምክንያት ለምንድን ነው ማወቅ ያልፈለጉት እንዲዋረዱ ስላልፈለጉ አይደል ምክንያቱም በገንዘብ ተጣሉ ተብሎ ስማቸው እንዳይሰጡ አይደል ለምንድን ነው የህዝቡ እንዳለ ስም እየጠፋ የስንቱ ነው ሌባ የተባለው ጠንቋይ የተባለው በእርቅና ፎቶ አለው የተባለው ስንት ሰው ነው የተዋረደው በሀቢባ ቤት የነሱ ለምንድን ነው ሚስጥር የሆነው ምንድነው ወገባችሁን ይዛችሁ ስለ ሀቢባ ለምን አታመልኳትም እኛ ምን አገባን ሻማ ለቁሳቱ ህዝቡ በሚረዳው እኮ ነው ሰፖርት ያደረገችው ትጠቀማለች ዳስት እጣ የእንትኑ ነው ለመሰላችሁ አዋጭ ይሄ የቤቱ እጣ ላይ 30 ሚሊዮን ብር ተሰብስቦ 4 ሚሊዮን 2 ሚሊዮን 500 ሺህ ብር ለባለጣዎች ሲሰጥ 20 ምናምን ሚሊዮን ብሩን እህታችን ሀቢባ ተካፍላለች ከነዛ ከጌመሮቹ ጋር ሶ እቺ ልጅ ማግኘት አለባት የሆነ ፐርሰንት 500 ሺህ ብር እኮ አግኝታለች ሪም አይደለ እጣ ይሁን ምን አይታወቅም ስለዚህ የሆነ ኮሚሽን ማግኘት አለበት ልጆቿን እኮ አውሮፓ ላይ ሜዳ ላይ ጥላ ነው አፏ እስኪሸት ድረስ እኔ እንኳን አሁን ቡና እየጠጣሁ ነው ትንሽ ቆይት ቢያወርቼ ወርዳለሁ ከ4 ሰዓት የጀመረች ከቀኑ 4 ሰዓት እስከ ሌሊቱ 10 ሰዓት ድረስ ኢማጂን ልጆቿን ሜዳ ላይ ጥላ ታብታብ አድርጎ እጣውን እንደዚህ አድርጎ በጣም እናንተ ለምን እንደዛጅ እናንተ የሚቆርጥላችሁ ካለ ለምን አትጀምሩ እኛም ፈልገን ሰው ፈልጎ ነው የሚቆርጠው እኮ አይደል ወንበዴ ለምን የሰው ስም ታነሻለሽ ሶሻል ሚዲያ እኮ ነው መብታችን ነው አንተ ስለ ሀቢባ ስለምትከራከረው የሀቢባ ጓደኛ በየደበት እኮ ለሴት ልጅ ወገቡን አስሮ የሚከራከር ወገብ ለማጣ ነው አስወጪው እናቱን ልብዳና አባገባ ነው በየትክበት ትከራከራል አስወጪው ጌ ሴት ነው ሊቢያ ነው መሰለኝ ሊቢያ ነው ያለው ስራ ፈት አውርጁ ወገብ ለማጣ ተቅማጣ ምረኛ ሊቢያ ስደተኛ ምን አባገባ ሀቢባን ተለጥፎ ምናምን ነገር ያሽቃባል ኧረ እንደዚህ አይነት ሹጣም ናቸው የወንድ እርጉዞች ናቸው ለሴት ልጅ የሚከራከር ጌታ አባት አቃታል ትላንትና የሆነ ቤት ገብቻለሁ ወገቡን አስሮ ይከራከርላታል ተቅማጣ ማህይብ ሰርተ ተለወጥ ወንድ ልጅ ነው ጌታ አባት አቃታል ተቅማጣ በጣም አናደደኝ የሆነ ቤት ሞዴሬተር ነበር ምናምን እግዚአብሔር እኔ አንድ ጊዜ መሲ በቃ የአዲስ አበባ ልጅ ሁሌ የአዲስ አበባ እኔ አዲስ አበባ ልጅ ነኝ የአዲስ አበባ ልጅ ናት እዚህ ጋር አዲስ አበባ ልጅ ለምንድን ነው በየልበት ሀገር የሰው ተጠቃሚ ምን ነው የሆነች ልጅ ቤቷን ከፍታ ምናምን እዛ ተለጥፎ ሞዴሬተር ተቀብሎ እንዲታወቅ ምናምን ይከራከርላታል ወገቡን አስሩ ልጅ አይደል እንዴ ለምን ታሽቃብጣለህ አበባ ሊለቅም ነው ኢቭን አሁን ለምሳሌ ሉሲ ቤት እኔ ገብቻለሁ አይደለ ለኔ አበባ ብትሰጡኝ እኔ ከማገኛት 3 4 አበባ 2 አበባ ዩቲዩብ ማለት ቲክታክ ለሉሲ ይሰጣታል ይሄንን ራሱ ጥቅም እንኳን አያውቁም ደደቦች እኮ ናቸው ማህይቦች ናቸው እኮ ላሞቼ ፍቅሮቼ እያለቻቸው ላሞቼ ጌም ስትጫወቱ ብቻ ነው ስጦታ የግል የሚሆነው አሁን እኔ ሉሲ ቤት ገብቼ ለኔ አንበሳ ብትሰጡኝ እኔና ሉሲ እኩል ነው የምንካፈለው ይገባችኋል ይሄንን እንኳን አያውቁም የአፕ እንጠቀም እኔ አንበሳ እንፈልገው ነብር ወይንም እንትን ይሄ ስፓርታ ነጭ ሰው አንዳንድ ጊዜ ሰው ገብቶ ጊፍት ሰጡት የምትለቁ የእሷ ተጠቃሚ ስለምትሆን ነው ለምሳሌ $100 ካገኘ ቲክታክ የተወሰነ ፐርሰንት ይወስድና ሌላውን ደግሞ ለሁለት አካፍሎ ነው የሚሰጣቸው ምክንያቱም ሊቭ የእሷ ነው ገብቻ የሆነ የማይረባ ተቃጥቅን ነገር
ተመለቃቀም እንደ ቪዲዮ አንቀርታችሁ ዩቲዩብ ከፍታችሁ ዩቲዩባችሁ ላይ እየጫናችሁ you will make money ሀቢብቲ። እኔ እግዚአብሔርን አዋሽ ባንክ ሂዱና ዩቲዩቤን ይዩት። አዋሽ ባንክ ብሬን አስቀምጬ ነው አሁን ኢትዮጵያ ዝንጥ ብዬ ትንፋሽ ያላት በጌን ገዝቼ አደባባይ ላይ አስጠቻት ፈታ ብዬ የምመለሰው ዩቲዩብ ሰብስቤያለሁ። አመት አልሞላኝም እኔ ካታር ከመጣሁ 11 ወሬ ነው። የመፍዘዝ ነው። ያለ ታብታብ አድርጉ። ጊፍትም ካላችሁ ስጡ ለሉዚ። አይ እኔ ላንቺ ይሻለኛል። ሰላም እንዴት ናችሁ? ሉሲዬ አንቺም የሀቢባ ተከታይ ነሽ? መሲ ለካስ ጉድ ሆና ነው ዝም